ላይላም ከረዥም ትዝታ በኋላ ወደ ራሷ ትመለሳለች። በአይኖቿም እንባ ይታያሉ። ከዛም ጄቫን ወደ ቤቷ ያደርሳታል። ላይላም አመሰግናለሁ እቤቴ ስላደረስከኝ ትለዋለች። ጄቫንም ምንም አይደል ይላታል። ደስ በሚል እይታ እያያት ይሰነባበታሉ። ከዛም እሷ ወደ ቤቷ ግቢዋን ከፍታ ትገባለች። እሱም መኪናውን አዝሮ ይሄዳል። እሱ እንደሄደ ስታረጋግጥ ተመልሳ ወጣ ወደ ትልቋ ሴትዮ ቆሻሻ መጣያው ላይ የነበረችው በልጅነቷ ኃላፊነት ወስዳ ጄቫንን አልለቅም ብላ እያለቀሰች በነበረበት ጊዜ ያሳደገቻት እናቷ ጋር ትሄዳለች። የቆሻሻ መጣያው ቦታ ላይ ስትደርስ እንደገና በትዝታ ወደኋላ ትሄዳለች። በልጅነቷ ጄቫንና ላይላ በጣም ብዙ ጥሩ ጊዜያትን ያሳለፉበት ከትልቁ ሰውዬ ሲሸሹ ሲይዛቸው ሲያንገላታቸው የነበረው ሞመንት በሙሉ ታስታውሳለች። ከዛም ትልቋ ሴትዮ ጄቫንን አልለቅም ብላ ላይላ እያለቀሰች እንደሆነ መለያየት እንደማይፈልጉ በጣም ብዙ ጊዜ ከአንዴ ሁለቴ ሶስቴ ስታሳያት እሷም ኃላፊነት ወስዳ ትልቁን ሰውዬ አስፈራርታ እኔ ያሳድጋታለሁ ብላ የወሰደቻት እናቷ እሷ ጋር በትዝታ ተውጣ ትሄዳለች። ላይላም ትልቋ ሴትዮ ቤት ጋር እንደደረሰች ትልቋ ሴትዮ ላይላ ብላ እቅፍ አድርጋ ትስማታለች። እንዴት መጣሽ? ለምን ሳትነግሪኝ መጣሽ? ትላታለች። ምን እንደተፈጠረ ታውቂያለሽ? ጂኑን አገኘሁት። ኑር ቤት ሄድኩኝ። ኑርም ሼፍ ልታደርገኝ ፈልጋ አስጠራችኝ። ከዛ ማን እንዳገኘ ታውቂያለሽ? ትላታለች። በሀዘንም በደስታም ተውጣ እንዴት መቼ? ትላታለች ትልቋ ሴትዮ። ላይላም እንድትዋሸኝ አልፈልግም። አሁን እውነቱን ትነግሪኛለሽ ለመጨረሻ ጊዜ። ለምንድን ነው በልጅነቴ የዋሸሽኝ? ለምንድን ነው በዛ እድሜ እንደሞተ የነገርሽኝ? ብላ ታለቅሳለች። ትልቋ ሴትዮም ግራ ይገባታል፣ ትጨነቃለች። ማድረግ ስለነበረብኝ ነው፣ ይቅርታ አድርጌልኝ። ማድረግ ስለነበረብኝ ነው። አንቺ በህይወት እንድትኖሪ እሱም በህይወት እንዲኖር እኔ እንደዛ መዋሸት ነበረብኝ፣ ለዛ ነው ትላታለች። ላይላም ታለቅሳለች ራሷን ይዛ። ከብዙ ጩኸትና ለቅሶ በኋላ እንዴት ትፈቅጅላታለሽ? እንዴት ከእሷ እጅ እንዲያድግ ትፈቅጅላታለሽ? እሷ ምን አይነት ሴት እንደሆነች አታቂም ነው ትላታለች ትልቋን ሴትዮ። ነው ወይስ ሌላ ምክንያት አለሽ? ምንድን ነው? ዝም አትበይ፣ ለምን አትነግሪኝም? እያለች ላይላ ትጮኻለች፣ ታለቅሳለች። ንገሪኝ፣ አልገባኝም። የማሊ ልጅ ነው እንዴ? ትላታለች። ትልቋ ሴትዮም ዝም ብላ ታያታለች። ለምን አታወሪም? ለምን አትናገሪም? ንገሪኝ፣ ለምን ለኑር ሰጠሽው ይሄን ልጅ? ትላታለች። ከዛም በጣም ብዙ የማታውቂው ነገር አለ፣ አንቺ ዝም በይ ትላታለች። አሃ ስለዚህ ማደጎ አይደለም የሄደው፣ በማደጎ አይደለም የሄደው፣ ወላጆቹ ናቸው ማለት ነው? ንገሪኝ ትላታለች። በሚያሳዝን ሁኔታ በልጅነት እድሜዋ ኑር ወልዳ ጥላው የሄደችው ልጅ ነው ትላታለች። ላይላም ትደነግጣለች። ያ ማለት ማሊ የእሱ አባት ነው ማለት ነው ትላታለች። በሚያሳዝን ሁኔታ ትላታለች ትልቋ ሴትዮ። ትደነግጣለች፣ ቁጭ ትላለች፣ ትተክዛለች። ይሄን ታሪክ በፍጹም እሱ ማወቅ የለበትም። ተሳስተሽ እንዳታወሪው፣ ተሳስተሽ አስጠንቅቄሻለሁ። ከኔ ጋር ነው ችግርሽ ከዛ በኋላ ትላታለች።